ምናልባት አሁን ምን ይጠብቅ ስትለኝ በሚዲያ ብቻ ሳይሆን ህዝባችን በተግባር እኛን እያገኘን ነው። አብሮ ነው ማህበረሰባችን ምናልባት ከውጭም ያለ ቢሆን በአንድም በሌላ ስለሚያገኝ ሁሉን ነገር በተግባር እያገኘ በተግባር የተገለጥንበት ሁኔታ ነው ማለት ነው ያለው። ምናልባት ዛሬ በትልቅ መነፋፈቅ ሆነ አንድ ቦታም ተቀምጠን አይደለም በየአሉን ቀጠናዎች አውራጃዎቻችን ባደራጀናቸው ማለት ነው አብረን በጋራ በመንቀሳቀስ በምንሰራው ስራ በሚያው ውጤት እውነት ለመናገር እኔ እናንተ ከምንነጋገረው በላይ በትልቁ እምነት የጣለበት ሁኔታ ነው ያለው ማለት ከተስፋ በላይ በተግባር የሚጨበጥ ነገር እያገኘ በመሆኑ ይሄ ብዙ እንትን የሚላለም። ከዛ ውጭ ግን አንተም ለመግለጽ እንደሞከርከው ትግሉ የአማራ ህዝብ ብቻ ወይም አገዛዙ የአማራ ክልል ብሎ በሰጠው ብቻ ሳይሆን በመላ ሀገሪቱ መላ ዓለም ተበትኖ የሚገኝ በመሆኑ ምናልባትም የመጨረሻውን ምዕራፍ ስላጠናቀቅን አሁን በቀጣይ እንዳልኩ እዚህ ካለው ማህበረሰብ አብረን ካልነው በላይ የሚቆጠር ነገር በተግባር ይዘን ብንገለጥ ይሻላል የሚል እምነት ነው ያለ። ምክንያቱም እዚህ ሚዲያ ላይ ከመናገር ይልቅ በተግባር ህዝቡ በሚያየው ነገር ቢሆን ጥሩ ነው። ምናልባት ግን እንዳልኩ የመጨረሻው ምዕራፍ እንደሆነ ግን ምንም የሚያጠያይቅ ነገር አይደለም ለማለት ነው። ሌላው ሰሞኑን አብይ አህመድ ወደ ደብረ ማርቆስ አካባቢ ከአውሮፕላን ማረፊያ ምረቃ ጋር በተያያዘ ተገኝቶ የተናገረው ንግግር ላይ ነው ያው የጥላቻ ንግግር በየደበት ማስተላለፍ የተለመደ ተግባሩ ነው። የኢትዮጵያ ህዝብም ንን ባህሪውን በሚገባ ስላወቀ ለሱ መርዘኛ መልእክቶች እጅ ሳይሰጥ ራሱን ጠብቆ እስካሁን ቆይቷል። በእርግጥ ተጽዕኖ አልፈጠረም ማለት አይቻልም። በአብይ አህመድ ንግግር በአብይ አህመድ ተልእኮዎች ኢትዮጵያ ብዙ ዋጋ እየከፈለች ያለች እንደሆነ ይታወቃል። ግን የማርቆስ ንግግር ላይ ብዙ ነገሮች አሉ። ከጥላቻ ንግግሩ ባሻገርም አካባቢዎቹን መቆጣጠር እንዳልቻለም ሽፍቶች ብሎ የሚገልጻቸው ምናልባት እናንተንም ጭምር በስማችሁ መጥራትም በቁመታችሁ ልክ መግለጽም የሚፈልገው እንዳልሆነ ይታወቃል። ግን ከሽፍታ ጋር አያይዞ እናንተን የገለጸበትን መንገድንም እንደዚሁ ታዝበን ያለፍንበት ጉዳይ ነው። እንደው በአጠቃላይ የማርቆሱን ቆይታ እንዴት ተመለከትከው? አንተም አሁን በመግቢያ ላይ እንደገለጽከው ብልጽግና እንዳጠቃላይ እንደ ተቋም ካየኸው ተቋም ብለን እንውሰደውና ህዝብን ከህዝብ ካላጋጨ ህዝብን ከህዝብ ካላላተመ የጥላቻና የሐሰት ትርክቶችን ካልነዛ በራሱ የሚቆም ተቋም አይደለም። በተቋም ደረጃ ብሔርን ከብሔር ካላጋጨ ሃይማኖትን ከሃይማኖት ካላናከሰ በተለያየ አውድ ውስጥ ወይም ደግሞ በተለያየ ቁመና ውስጥ ያሉ አካላትን ካላላተመ በራሱ የሚቆም አይደለም። አንካሳ ነው፣ በባህሪው ጎደሎ ነው። እሱም ያምናል ጎደሎነቱን። ስለዚህ ይሄንን ታሳቢ ያደረገ ነገር ነው ንግግር ሲደረግ የነበረው። ምናልባት አሁን ይሄ ሲነገር ግለሰቡ ብቻ የተናገረው አድርጎ የሚወስድ አንዳንድ ሰው እኔ ከዚያ ያልፋል። ምናልባትም ይሄ የጥላቻ ቅስቀሳው ተቋማዊ ሆኖ የመጣ ነው። አብይ አህመድ ይናገረው እንጂ በድርጅት በፓርቲ ደረጃ ውሳኔ ተላልፎበት ምናልባትም እነዚህን ሁለት ትልልቅ ብሔሮች ይህን አንድ የነበረ ትናንት በታሪክ በሃይማኖት እና በተለያየ ሁኔታ ምናልባት በተወሰነ መንገድ በኤሊቶች አማካኝነት ቅራኔ ውስጥ የነበረን ህዝብ ያን ቅራኔውን ወደኋላ ከቶ ያጣላል ብሎ ስለሚያስብ በፓርቲ ደረጃ ውሳኔ የተሰጠበት ነው ብዬ ነው እኔ የማምነው። እና አብይ አህመድ አሊ የተናገረው ብቻ ሳይሆን ይሄ በብልጽግና ፓርቲ እንደ ፓርቲ የተወሰደ አቋም ነው። ምናልባትም ይሄ ንግግር ነገ ለሚፈጸም ድርጊት ሰፊ የሆነ ሮድማፕ ሆኖ ነው ያገኙት። ምናልባትም ነገ ከብሔር ጋር ከሃይማኖት ጋር ለሚፈጠር ቅራኔ የህዝቦችን ቅራኔ በማስፋት እርስ በርስ ሲጋጩ የአገዛ ዘመንን ለማራዘም በፓርቲ ደረጃ የተወሰነ ነው ብዬ ነው የማስበው። ከዛ ባለፈ በግለሰቡ ደረጃ ከመጣ እውነት ለመናገር የሰሜኖች አንድነት ያምነዋል አብይ አህመድ። ሰሜን የሚባል ነገር ስሙን ከነሳው ያርገደግደዋል። ቅድም አንተም እንደገለጽከው የእኛን ስምም ሲጠራው አታይም፣ ሌሎችንም አይጠራም። በእንጀራ አባት ስም በእንጀራ እናት ስም ወይ ምናምን ነው አምጥቶ የሚጠራው። ሰሜን የሚባል ህዝብ እንደ ህዝብ በጣም ነው የሚጠላው። ይሄ ማለት ግን አንድ መግለጽ የሚፈልገው እኔ ኢሊት አላልኩም። ሰሜን የሚባል ማህበረሰብ አለ። ያ ማህበረሰብ እንደ ማህበረሰብ እንዲገናኝ አይፈልግም። በጠላትነት ፖለቲካ ውስጥ ተፈራርጆ የጠላትነት እሳቤ እንዲራመድ ነው የሚፈለገው። ስለዚህ ምናልባት በተለያየ ቦታ ላይ ያሉ አካላት የፖለቲካ ኢሊቶች ስህተቶች ሊፈጥሩ ይችላሉ፣ ዛሬ ላይ ማለት ነው። ከዛ ውጭ ግን ህዝብ እንደ ህዝብ ተለያይቶ እንዲናከስ እንዲባላ፣ በተለይም አሁን በቅርቡ እየተነሳሱ ያሉ ነገሮችን በጭራሽ ህዝብና ህዝብ ተናክሶ እስከ መጨረሻው ድረስ ደም እንዲቃባ ሆን ተብሎ በግርግርና በሆካታ ስልጣን የማስቀጠል ሂደት በመሆኑ ስለዚህ ያገዛዙ ሴራ በቀጣይም ሌሎችን ምናልባትም አሁን የረጫው መርዝ አለ ይሄ ሰው ሌሎች ብሔረሰቦችን ጭምር እንደዚህ የማናከስ ፍላጎት እንዳለው በቀጣይ የሚታይና አስተማማኝ የሆነ መረጃ የሰጠበት ሁኔታ ነው ያለው። እንዳጠቃላይ ግን የሱን ንግግር አይቶ የሚሸወድ ማህበረሰብ አለ ብዬ አላስብም። እኔም ባደረኳቸው አንዳንድ ምልከታዎች የሰውየውን ነጥብ ማስቆጠር ሳይሆን የሰውየውን የተሻለ እውቀት እንዳለው ግምት ውስጥ በመክተት ንግግሩን እውቅና የመስጠት ሳይሆን የግለሰቡን በጣም ደካማነት፣ የግለሰቡን መሰሪነት፣ የግለሰቡን መርዘኛነት በትክክል ያስገነዘበ ሆኖ ነው ያገኙት። በህዝብ መካከል ግን ምንም የሚመጣ ነገር አለ ብዬ አላስብም። እሱ በረጭም መሰለኝ። አርበኛ አብደላም ያው ቀደም ሲልም በጥያቄ ላይ ያነሳሁት አንተም ለመነካካት የሞከርከው አለ ፋኖን በተመለከተ በየጊዜው 3 እና 4 ጠመንጃ ይዞ አዲስ አበባ ገባለሁ ማለት እብደት ነው ብሎ ከገለጸበት የእናንተን አቋም ቁመና በተመለከተ እውቅና እንዲሰጥም አይጠበቅም። ግን በዚህ ደረጃ ለማሳነስ የሚሄድበት
የማይልበት በስማችሁ የማይጠራበት እንግዲህ ሲናገረው አካባቢዎቹን መቆጣጠር እንደማይችል በአካባቢዎቹ ላይ የሱ የበላይነት እንደሌለ በገደምዳሜ ይናገራል። ግን ያ እንዳይሆን ያደረገን ኃይል ለመግለጽ ሲተናነቀው ነው የሚታየውና ይህንን እንዴት ትመለከተዋለህ? በአማራ ክልልስ ያለው የአብይ አህመድ በፖለቲካም ሆነ በወታደራዊ ያለው ቁመና ምን ደረጃ ላይ ይገኛልስ ብለህ ታምናለህ? እንዳልከው አሁን ይኸውልህ ምን አለ መሰለህ አይጠራንም። ብልጽግናም ይሁን አብይ አህመድ ሱሉልታ ምን ድረስ ለገጣፎ በእርግጠኝነት የምነግርህ ፋኖ ብሎ አይጠራም። በጣም ይፈራል፣ ያስጨንቀዋል። ምክንያቱም ፋኖ ብሎ በጠራ ቁጥር አጠገቡ ያሉት ራሱ በተለይ አማራ ብሔር ተወላጅ ይሁን ሌሎችም የብሔር ተወላጆች ይሁኑ ፋኖን አድርጎ ነው የሚያቸው። ፋኖ ምን መስራት እንደሚችል አይቶታል። ትናንትና ከምንም ተነስቶ አማራን አሸማቅቃለሁ ብሎ ልዩ ኃይል አፍርሶ ከዛም 5-6 ናቸው ብሎ ካለ በኋላ በአንድ ቀን በጣም በጥቂት ጊዜ በአማራ ክልል ያሉ ዞኖችን ተወሰነ ቀን ምን ያህል መቆጣጠር እንደቻለ ህዝቡ ምን ያህል ሞቢላይዝ አድርጎ አገዛዙን እንዳንሳኮተው ያውቃል። ከዛም ማለት ሲል አሁንም ቢሆን የአማራ ፋኖ በአማራ ክልል ያሉ የፓርቲና መንግስታዊ መዋቅሮች በመበጣጠስ የህዝብ አገልግሎት ሰጪ ተቋማትን በቅጽበት አደራጅቶ ለህዝብ መሰረታዊ የሆኑ ግልጋሎት ያለምንም እንከን ያለምንም ስጋት እንዲከወን በማድረግ በህዝብ ዘንድ ያለውን ቅቡልነት አይቷል። የአማራ ፋኖ ብቻ እንዳልሆነና እንዳለ ህዝቡ በራሱ የህዝባዊ ንቅናቄ ያለው የህዝባዊ ድጋፍ ብቻ ሳይሆን ህዝቡ በራሱ የፋኖ አካል እንደሆነ አይቶታል። እሱ ብቻ አይደለም፣ በጣም በአጭር ጊዜ ምናልባትም ሌሎቹ በርካታ ዓመታት የፈጀባቸውን ፋኖ ፈጥኖ ወደ ስራ በመግባት በሀገሪቱ ውስጥ ያሉ የተለያዩ እንደዚህ የነጻነት ታጋዮችን ጭምር በማሰባሰብ ከፍተኛ የሆነ የበላይነት እንዳሳየ ያውቃል። ከዛም ዘለል ሲል በምስራቅ አፍሪካ ጭምር ተለዋጭ ኃይል ሆኖ እንደመጣ የዓለም አቀፉ ማህበረሰብ እንደመሰከረም ያውቃል። ስለዚህ ይሄ በሆነበት እሱ ፋኖ ብሎ ለመጥራት ይጸየፈዋል፣ ያውቀዋል። ደግሞ እንደተባለው በሀገሪቱ ውስጥ ካሉ የትኛውም የትግል እንቅስቃሴዎች በዓለም ጭምር ከመዝንከው በጣም ፈጣን በጣም ተገማች ያልሆነ ጥቃት በመሰንዘር ህዝብን አስተባብሮ ህዝብን ብቻ ሳይሆን ሌሎች ህዝቦችን ጭምር አለኝታ በመሆን የሰብአዊና የዲሞክራሲ መብቶችን በመጠበቅ በምርኮኛ አያያዝ በዓለም አቀፍ ማህበረሰቡ ያለው ቅቡልነት ዓለም አቀፍ የጦር ህግጋቶችን በመጠበቅ ደረጃ ያለውን ቅቡልነት ሲያየው በጣም ነው የሚፈራው የሚርደው። ስለዚህ እዛ ሄዶ ይሄንን ሊል አይችልም። ከዛ በዘለለ እዛው ጋር እርስ በርሳቸው ሲጋጩ ነበር። አይተው እንደሆነ በትክክልም መስክሮ ነው የመጣው የፋኖን ሀያልነት ሀገሪቱን እሱ እያስተዳደረ እንዳልሆነ እኮ እዛው መስክሯል። አይተው እንደሆነ ስራ አስፈጻሚው መስፍን ጣሰው ምናምን የሚባል ሰው አይተው እንደሆነ በሳምንት 3 ጊዜ በረራ አስበን በቀን ከ3 ጊዜ በላይ ሆነ በረራው ብሎ ነው የገለጸው። ከአዲስ አበባ ወደ ደብረ ማርቆስ ማለት ነው በዛ ንግግር ላይ። ይሄ ማለት ምን መሰለ ማህበረሰቡ በጣም እየተሰማ ያለው የኢንሴኩሪቲ ጉዳይ ስላለ በመኪና መንቀሳቀስን አይፈልግም፣ አይችልም። ይሄ ደግሞ የሆነው መንግስት ነኝ የሚለው አካል በአግባቡ ይሄንን መጠበቅ አልቻለም። አይተው እንደሆነ በራሱ በብልጽግና ቡድን ጎሃጽዮን አካባቢ ተሻግረህ የሚታገተውን ሰው አውቶቡስ ታውቃለህ። ይሄ ማለት ደግሞ ኦሮሚያ ክልል ላይ ያለው የኦሮሚያ ብልጽግና ቡድን የራሱን ኃይሎች እያሰማራ በህዝቡ ላይ የሚፈጽመው ሰቆቃ አስከፊ በመሆኑ ማህበረሰቡ በጣም በትንሽ ገንዘብ በመኪና መሄድ ሲገባው በምን ይሄዳል ማለት ነው? በአውሮፕላን ለመሄድ ስለሚገደድ በሳምንት ወይ 3 ቀን ወይ 2 ቀን የነበረውን በቀን ወደ 3 ጊዜ በረራ በላይ እንኳን ማስተናገድ አልቻልንም እያለ ሲናገር ነበር። ይሄ የሚያሳየው ምንም እንኳን አገሪቱ ላይ እንደ መንግስት አክቲቭ ያደረግም የመንግስትነት ሚናው በጣም ወርዶ በሰፈር እያደራጀ ሲያስፈልገው የሆነ አደረጃጀት ይፈጥራል። የአማራን ህዝብ እንዲፈጭ ራሱ ኦሮሚያ ብልጽግና አደራጀው ይሄ ተቋማዊ ልዩ ኃይል ወይ ምናምን በምትለው እንዴት እንደሚታፈን ራሳቸውን በራሳቸው የመሰከሩበት ሁኔታ ነው ያለው። በንግግራቸው ላይ አይተው ከሆነ ማስተዳደር እንዳልቻሉ ራሳቸውን በራሳቸው ህዝቡን እያሰቃዩት እንደሆነ በኢኮኖሚ እንዳይንቀሳቀስ ሰብአዊ መብቱን በመገደብ ከዛም ደግሞ በራሳቸውን አላግባብ የኢኮኖሚ ኪሳራ እያደረሱበት በመሆኑ ህዝቡ ምን ያህል ምሬት ላይ እንደሆነ ራሳቸው የተናገሩበት ነው። ስለዚህ አብይ አህመድን ሄዶ ያን ለመደስኮር የሞከረው የታሪክ በህዝቡ መካከል ቅራኔ ሊፈጥር የሄደበት ምናልባት እሱ የፖለቲካ ትርፍ ለማግኘት ብሎ ነው። በአማራው ህዝብ ዘንድ ግን ምንም አይነት ትርፍ በአማራው ብቻ አይደለም በመላ ኢትዮጵያውያን ዘንድ ቅድም እንደገለጽኩልህ ራሱ ተዋርዶ የፖለቲካ ነጥብ ጥሎ የተመለሰበት ሁኔታ እንዳለ ነው መረዳት ቻልኩ መስሎኝ። አርበኛ አብደላ ወደ ተጀመረውና በብዙዎች ዘንድ የብልጽግና ተውኔት ተብሎ የተገለጸውን የምክክር ኮሚሽኑን ጉባኤ በተመለከተ አንዳንድ ሀሳቦችን እናንሳ። ይህንን ሂደት እንዴት ነው የምትመለከተው? ምክክር ሲባል ደግሞ የሚቀድሙ ነገሮች አሉ። ሰላም ይቀድማል። ጠመንጃ ያነሱ አካላት ጠመንጃ ማስቀመጥና ማሳረፍ አለባቸው። የጥይት ድምጽ መሰማት የለበትም። ከምክክር በፊት መደረግ ያለባቸው መሰረታዊ ነገሮች አሉ። እነዛን ነገሮች ሳያሟላ እናንተ በረሃ ጫካ ውስጥ መጠነ ሰፊ የሆነ አውደ ውጊያ እያደረጋችሁ ነው። እንግዲህ አዲስ አበባ ላይ ምክክር ተብሎ ጉባኤ የተጀመረው ይህንን ሂደት እንዴት ታየዋለህ? እነሱ ቀልዳቸው አይጠገብም። በነገራችን ላይ እነሱ ቀልዳቸው በቼስ ልዩ ነው የሚሰራው ተውኔት ትራጀዲው በጣም ከባድ ነው። በነገር ላይ ይሄ የምክክር ኮሚሽን የምትለው የብልጽግና የፖለቲካ
ደላላ ነው። እኛ በግልጽ ከዚህ በፊትም ተናግረናል። ይሄ ደግሞ ምክክርም በለው ድለላም በለው ተግሳጽም በለው የአማራን ህዝብ የሚመለከት ጉዳይ አይደለም። ይሄ በግልጽ አማርኛ መነገር ስላለበት ምናልባትም ካሁን ድረስ የዚህ ሁሉ ችግር የዚህ ሁሉ ቀውስ ችግር ብለን የምንለው የህገ መንግስቱ 1986 የተረቀቀው 87 የጸደቀው ህገ መንግስት የአማራ ህዝብ ወኪል ሳይኖረው የጸደቀ ነው ተብሎ የሁሉ ውጥንቅጥ መጥቶ ለአብይ አህመድንም ወንበር እስከ ማንገጫገጭ ከአንዴም ሁለት ጊዜ ሶስት ጊዜ የደረሰው የአማራን ህዝብ ህገ መንግስቱ አያውቀውም፣ የአማራ ህዝብ ህገ መንግስቱን አያውቀውም ብለን ነው እኛ በተግባር ስንነጋገር የነበር። ስለማያውቀው ነው የዚያ ችግር መዘዝ ነው ለአብይ አህመድ ለስልጣን መንገጫገጭ አንዱ እንደ እንትን ሆኖ የሚነሳው ማለት ነው። ትናንትናም እኮ ታስታውስ ከሆነ የህገ መንግስት ሲረቀቅ እኮ እነ ዳዊት ዮሐንስ ታስታውስ እንደው መሳይ የቀድሞ አፈ ጉባኤ የአማራ ተወላጅ ነው። በህገ መንግስቱ ላይ ነበረ፣ ተመልካች ነበረ። ግን የአማራ ወኪል ነበረ ወይ ካል ከአማራው አያውቀውም ነው፣ አያውቃቸውም። ዳዊት ዮሐንስንም በለው ደመቀ መኮንን ሌሎችንም ገነው ዘውዴን በላይ ሌሎችን የሚያክል ጉዳይ የለም። ያ ባለመሆኑ ህገ መንግስቱ የአማራ እውነተኛ ወኪሎች ሳይኖሩበት በመረቀቁ የአማራን ህዝብ የከዳን የገፋ ነው ተብሎ ነው ይሄ ወሰን የማንነት ሌሎች ነገሮች ይሄ ሁሉ ጥንቅጥ የመጣው ማለት ነው። ስለዚህ ዛሬም ይሄ ምንም በለው ምን ድለላም በለው ምን የሚባል የትራጀዲ የአማራን ህዝብ አይመለከትም ስልህ ያለ ምክንያት አይደለም። ምናልባት የአገዛዙ የኦህዴድ ሞጋሳ ተመስገን ጥሩነህን ይዞ አገኘው ተሻገርን ይዞ ወይ ሌሎችን ተሸክሞ ሊልህ ይችላል። ወይም ደግሞ የኦህዴድ ጉዲፈቻ የሆኑትን ጋሻ መርሻን፣ ዳምጦ ተሰማን ኦር በለጠ ሞላን ወይም ደግሞ ጣሂርን ይዞ ምክክር ያደረኩ ሊልህ ይችላል። ልክ ትናንትና ህገ መንግስቱ እንደከሸፈ ሁሉ ይሄም የከሸፈ ነው ማለት ነው። ስለዚህ የፖለቲካ ደላላ የሆነ ተቋምን ይዘ የአማራ ህዝብ ማያውቃቸውን ሰዎች ተሸክመ በሞጋሳና በጉዲፈቻ ለኦህዴድ የተሰጡ ኃይሎችን ይዘ ምክክር አደረኩ ብትል ቀልድ ነው የሚሆነው ማለት ነው። ተረት ነው የሚሆነው ማለት ነው። የማይመስል ነገር ነው። በነገር ላይ መስፍን አርአያ ምናምን የምትለው ሰውዬ ጀመርም ጤነኛ ሰው እንዳልሆነ እኛ እናውቀዋለን። መሳይ በዚህ አጋጣሚ አንድ ነገር ላስታውስ። የአማራ ልዩ ኃይል እንደፈረሰ የመጀመሪያው ሚያዝያ 3 ውጊያ እንዳደረግን የአማራ ወኪል ሆኖ ቀርቦ ነበር። ተስማሙ፣ ልክ አይደለም፣ በቃ ተጎድታችኋል፣ እንደዚሁም ብሎ አሸማጋይና አደራዳሪ ሆኖ ነበር። እኔ በአካል ስለማውቀው ነው በነገር ላይ የምነግርህ። መስፍን አርአያ የተባለ ጥልም ያለ ሞላጫ የፖለቲካ ደላላ ነው። ጥልም ያለ ሞላጫ ማለት ስለማውቀው ነው የምናገረው። የዚህ የደብረ ብርሃን ተጉለት ተወላጅ ነው፣ በደንብ አውቀዋለሁ። እና በጣም የማስመሰል ጥጉ እኛን አስመስሎ ለኦህዴድ ለማስገበር ያልፈነቀለው ድንጋይ አልነበረም ማለት ነው። ስለዚህ ይሄ ሰውዬ የእርቀ ሰላምና የምናምን ምክክር ኮሚሽን ብሎ ከመጣ ምናልባት የአገዛዙን ወንበር ለማጽናት የተወሰነ ጊዜ የገዥነትን መደብ ከማሻገር የዘለለ የአማራ ህዝብ መስፍንም አያውቀውም፣ መስፍንም የአማራን ህዝብ አያውቀውም፣ እኛም አናውቀውም። እኛ ትግላችንን ነው የምንቀጥለው። ይሄንን አጀንዳ አድርገንም ራሱ በዚህ ደረጃ መነጋገሩ ብዙ አስፈላጊ ነው ብዬ አላምንም ነበር። ካነሳው አይቀር ነው። ዞሮ ግን እንደ ተቋም ካየው የአማራ ህዝብ በዚህ ጉዳይ ላይ ሊወከልም አይችልም፣ አልተወከለም፣ ነገም አይወከልም። የማስመሰል ነው። አሁን ካስተዋልከው በደንብ ኢትዮጵያውያን የሌሉበት ከ1986 ህገ መንግስት ከዛ የባሰ የደከመ ምናልባትም ምንም ትርጉም የሌለው ነው። ይሄ የምክክር ኮሚሽን የምትለው ቢያንስ 3 ነገሮችን ቢያሟላ ችግር የለውም ነበር። አንደኛ የዜጎችን የሰላምና ደህንነት ጉዳይ የሚያረጋግጥ ከሆነ፣ ሁለተኛ በሀገር ውስጥ ያለን የዲሞክራሲያዊ ስርዓት የሚያዋልድ ቢሆን፣ ሶስተኛ ደረጃ የዜጎችን ወጥቶ የመግባት ሁኔታ የሚያረጋግጥ ቢሆን መልካም ነበር። ስለዚህ ይሄ የኦህዴድ ብልጽግናን ስልጣን ከማስቀጠል የዘለለ ምንም አይነት ለውጥ ስለማያመጣ በእኛ በኩል በምንም መንገድ ልንቀበለው እንደማንችል ነው ማረጋገጥ የምንችለው።